እኔ ከመሲ ቢቲዩ ሳሎን ዛሬ የሚያሳያችሁ እዩት። ገባ በሉ እስቲ ቤቴን ላስጎበኛችሁ። እስቲ ገባ ገባ በሉና ቤቴን ይሄ ይመስላል። ጠባብና አጠር ያለች ናት። ግን እዚህ ጠባብ ያለች ቤት ውስጥ በጣም ሰፊ ስራ ነው፣ ሰፊ አገልግሎት ነው የምንሰጣችሁ። እዚህ ጋር እንደምታዩት የህፃናት ሽሩባ፣ የአዋቂ ካውያ፣ ፋስትራ፣ ፐብልስ፣ ስፌት፣ ዌቭ፣ ፖይንተር፣ ፊት ኩር፣ ሚሪኩር ካክስ ላይ ሆናችሁ እግራችሁ መሰብሰብ ትችላላችሁ። ሰዓታችሁን መቆጠብ ትችላላችሁ። አንድ ስራ ስትሰሩ ሌላኛው አንድ ሁለት ሶስት አገልግሎት ማግኘት ትችላላችሁ። አሁን ለምሳሌ ጸጉር ሌላ ቦታ ተሰርታችሁ ጥፍር ሌላ ቦታ መሰራት አይጠበቅባችሁን። ሁሉም በአንድ ላይ ያካተተ መሲ ቤቱ በሳሎን ነው። እኔ ጋር ስትመጡት ሰዓታችሁን ጊዜያችሁን ያማክሌ ነው የሚሆነው። ጸጉራችሁን የተሰራችሁ እግራችሁን የተዘፈዘፋችሁ ጥፍራችሁን መስራት ትችላላችሁ። አይሚን ሜካፕ፣ የህፃናት ሽሩባ በቃ እኔ ቤቴ ሁሉም አለ። ቤቴ ምን አለሽ አይባልም፣ ሁሉም አለ። ያሌለው ነገር የለም። የለሽም ብቻ ነው እኛ ቤት ያሌለው ሁሉም አለ። እኔ ነኝ መሲ ማለት ለእናንተ ልቤን ክፍት ነው፣ ቤቴን ክፍት ነው። ስለዚህ እኔ ቤት ሁሉም ነገር ማግኘት ትችላላችሁ። ኑ ጎበኙ። እና እዚህ ጋር ቆጆ ስራ የሰራውን ጥፍር የሰራው ነው እየተከታተላችሁ ጄል ከሞላው በኋላ ነው የጀመርኩላችሁ። እና እዚህ ጋር ቤዝ ፍሬንች ቀብቻለሁ። እና ቤዝ ፍሬንች ከቀባው በኋላ ለዚህ የሚሆን ስራ እዚህ ጋር ቀለም ሚክስ ያደረኩት ነው። ደማቅ ሰማያዊ ስለነበረ ፈዛዝ ለማድረግ ነጭ ተጠቀምኩኝ። ትንሽ ቤዝ አደረኩኝ። እዚህ ጋር ሚክስ አደረኩኝ እና ማንኛውም የሚያስፈልጋቸውን ቀለም ሚክስ እያደረኩኝ ነው ምሰራው ማለት ነው። እናንተ የምትፈልጉትን እስሞ ይዛችሁ ከመጣችሁ እኔ ደግሞ እናንተ ያመጣችሁን እስሞ ሁሉም ቀለም ሚክስ አድርጌ ነው ምሰራው። እና እዚህ ጋር ኦምሬ ስራ ነበረ እየሰጠችኝ የፈለገችው ኦምሬ ነበር። እና ማሽን ስለሌለኝ አልሰራም ማለት አልችልም። ለምን እንደዚህ ቆንጆ ስፖንጅ ካላችሁ ጫፉን ደመቅ አድርጋችሁ በስፖንጅ ታብታብ አድርጋችሁ እንደዚህ አይነት ደግሞ ሳሳይ ለብሩሽ ካላችሁ ወደ ታች ሳብ ሳብ ስታደርጉ ሚክስ ይሆናል። በጣም የሚያምር ኦምሬ ሰራችሁ ማለት ነው። ከዛ በኋላ ደግሞ ፍሎር እዚህ ጋር አበባ ሊሰራ ነው። እና ቤስኮት ሳሳ ያለ አድርጋችሁ ትቀባላችሁ። ከዛ በኋላ የምትፈልጉትን ማንኛው ዲዛይን መስራት ትችላላችሁ። እኔ አበባ ነበር መስራት የፈለኩትና ቤስኮቱ ላይ እንዲበትንልኝ እዚህ ጋር ዶት ዶት እያደረኩ ነው። በጣም የሚያምር ስራ ነው። ራሱ ብትን ያደርጋል። እሱን ከጨረስኩኝ በኋላ ደግሞ አድርቀን ቶፕ ኮት ከቀባም በኋላ እንደዚህ የሚያምር ሉክ ያለው ስራ ሰርቻለሁ። በጣም ነበር የሚያምረው። እና ዛሬ አንዳንድ ነገር ሳወራላችሁ ስራዬን ያያችሁ እግዚአብሔር ይመስገን። እኔ እግዚአብሔር ረዳኝ፣ እግዚአብሔር አቆመኝ፣ እግዚአብሔር አገዘኝ እና እንደዚህ አይነት ስራ እንድሰራ ጥበብ ሰጠኝ፣ ሞያ ሰጠኝ። እናንተ ካስተምሮችን ደግሞ እጅግ በጣም አመሰግናለሁ። ተባረኩልኝ። በጎኔ